ኦኬ በዚህ ቪዲዮ ትንሽ አጠር ባለ መልኩ ስለ ፓራሜትር ስኒፊንግ SQL ሰርቨር ላይ እናያለን። ሶ ፓራሜትር ስኒፊንግ ምንድነው? እንዴት ፐርፎርማንስን አፌክት ያደርጋል የሚለውና ምን አይነት ሶሉሽን ይኖራሉ ፓራሜትር ስኒፊንግ ችግር ሲኖር እንዴት እንፈታለን የሚለውን ለማየት እንሞክራለን። ሶ ብዙ ጊዜ ዳታቤዝ ሰርቨሮች ላይ አንዳንዴ ስሎነስ ምናምን ሲኖር የፓራሜትር ስኒፊንግ ችግር ነው ምናምን ሊባል ይችላልና ምንድነው የሚለውን እናያለን። ሶ ፓራሜትር ስኒፊንግ በራሱ መጥፎ ነገር አይደለም ኦር ላይሆን ይችላል። ነገር ግን አንዳንዴ ችግርን ደግሞ ወይም ስሎነስን አንዳንዴ ታይም አውትንም የአፕሊኬሽን ታይም አውትም ሊያስከስት ይችላል። በጣም ስሎሊ ሪስፖንድ ሲያደርጉ ኩዌሪዎች ብዙ ጊዜ የአፕሊኬሽን ትሬሾልድ 30 ሰከንድ ስለሆነ 30 ሰከንድ ነው ሪፕላይ የሚጠብቁት። ሶ የሚፈልገውን ሪዛልት ዌብሳይቱ ማሳየት ካልቻለ ኤረር ብሎ ያሳያልና የታይም አውት ችግር እንዲኖር ሊያስደርግ ይችላል ማለት ነው። ሶ በአጠቃላይ SQL ሰርቨር የሆነ ኩዌሪ ረን ስታደርጉ ፕላን ያዘጋጃል። ያን ኩዌሪ እንዴት አድርጎ ረን እንደሚያደርገውና ዳታውን እንዴት ፌች እንደሚያደርገው የትኛውን ኢንዴክስ ተጠቅሜ ከየትኛው ቴብል የሚለውን ሊስት ኮስት የሆነውን የራሱን ኮስት ኤስቲሜሽን ይሰራና አሪፍ ፕላን ነው ብሎ የሚያስበውን ተጠቅሞ ዳታውን ፌች ያደርጋል። አሁን ሰሌክት something from table ብላችሁ SSMS ላይ ሰርች ስታደርጉ ያ ነገር ስፔሻሊ ፓራሜትራይዝድ የሆኑ ኩዌሪዎች ሲኖሩ ሚሞሪ ላይ ካሽ ተደርገው ይቀመጣሉ ማለት ነው። ያ የሚሆንበት ምክንያት ኔክስት ላይ ረን የምታደርጉት ነገር ካለ ተመሳሳይ የሆነ ኩዌሪ ከመጣ ያንኑ ፕላን በቀላሉ ተጠቅሞ ዳታን ፌች ኦር ሪትራይቭ ለማድረግ እንዲጠቅም ነው። ሶ ኦፕቲማይዘር ኤክሲኪዩሽን ፕላን ያዘጋጃል። ያ ኤክሲኪዩሽን ፕላን ደግሞ ተመልሰን እንድንጠቀምበት ያደርጋል ማለት ነው። ሶ ተመልሰን እንድንጠቀምና ኮስት ሚኒማይዝ ያደርጋል ተብሎ የታቀደ ፕላን ስለሆነ ባይ ሰልፍ ጥሩ ነገር ነው። ነገር ግን አንዳንዴ ምን ይኖራል ይሄ ሪዩዝ ስናደርግ መጀመሪያ ላይ ለምሳሌ ለሆነ ፓራሜትር ስሙ እንደዚህ ሆነን ኢንፎርሜሽን ከዚህ ቴብል ላይ አምጣልን ብለን ሰርች ስናደርግ በዛ ስም እዛ ቴብል ላይ ያለ ለምሳሌ አንድ ሰው ብቻ ሊሆን ይችላልና ለአንድ ሰው ብቻ ብሎ ፕላን ሊያዘጋጅ ይችላል። የሚቀጥለውን ስትጠይቁ እንትና የሚባል ስም ከሱ ጋር አሶሲኤትድ የሆኑ ኮለምኖች ኦር ቫልዩዎችን በሙሉ አምጣ ስትሉት ያ ስም ደግሞ ምናልባት 1 ሚሊዮን ሪከርድ ሊኖረው ይችላል እዛ ቴብል ላይ በዛ ስም ተመሳሳይ የሆነ 1 ሚሊዮን ሪከርድ ሊሆን ይችላልና ለአንድ ሰው ብሎ ኦር ለአንድ ቫልዩ ብሎ ያዘጋጀውን ፕላን ለ1 ሚሊዮን ሲጠቀምበት ያኔ ችግር ይፈጠራል ማለት ነው። የፐርፎርማንስ ኢሹ ይኖራል ማለት ነው። በተለይ ፓራሜትር ስኒፊንግ ችግር የሚያጋጥመው በጣም ስኪውድ የሆነ ዴታ ባለበት ቴብል ላይ ነው። የዳታ ዲስትሪቢዩሽኑ ለምሳሌ አድቬንቸር ወርክስም ተወስዶ ሴልስ ኦርደር ኦር ፕሮዳክት አይዲ ምናምን ምንላቸው አሉ። ፕሮዳክት አይዲ ፕሮዳክቱን አይደንቲፋይ የሚያደርግልን ነውና ፕሮዳክት አይዲ 10 ለምሳሌ በጣም ኦርደር ያለበት ከሆነ ሴልስ ቴብል ላይ ሄደን ብናየው ዲስትሪቢዩሽኑ በጣም ሚሊየንስ ሊሆን ይችላል። ያ ፕሮዳክት አይዲ 10 የታዘዘውና ፕሮዳክት አይዲ 1 ግን 10 ሰው ሊሆን ይችላል ሰው ኦርደር ያደረገው። ሶ እናንተ ፕሮዳክት አይዲ 1 ጋር የተያዘ ኢንፎርሜሽኖችን አምጡልን ስትሉት የ10ን ሰው ዴታ ለማሳየት ነው ፕላን የሚያዘጋጀው ማለት ነው። ነገር ግን የፕሮዳክት አይዲ 10 ጋር የተያዘውን 1 ሚሊዮን ሪከርድ ያለበትን አምጣ ስንለው ያኔ ቅድም ያዘጋጀው ፕላን ኢፌክቲቭ ለሁሉም አይነት አይዲዎች ኢፌክቲቭ ስላልሆነ በጣም ስሎነስ ልናይ እንችላለን ማለት ነው። ያ የሆነበት ምክንያት በፓራሜትር SQL ሰርቨር ስኒፍ ያደርጋል። ፓራሜትርን ስኒፍ አድርጎ በቃ ለዚህ ፓራሜትር ይሄን ፕላን አዘጋጃለሁ ብሎ ዴቨሎፕ ያደርግና ፕላን ካሽ ያደርገዋል። ያንን መልሶ ሲጠቀምበት ያ የፓራሜትር ስኒፊንግ ችግር እንለዋለን ማለት ነው። ቅድም እንዳልኩት በራሱ መጥፎ አይደለም፣ ጥሩ ነው። ምክንያቱም ይሄ ፕላን ተመሳሳይ ኦር ኖርማላይዝ የሆነ ኦር ዩኒፎርም የሆነ ዲስትሪቢዩሽን ካለ ቴብል ውስጥ ዴታው ዩኒፎርም በሆነ መልኩ ዲስትሪቢዩትድ የሆነ ከሆነ እንደዚህ አይነት መላልሰን የምንጠቀምበት
ሪዩዘብል የሆነ ፕላን መኖሩ በጣም ኮስት ኢፌክቲቭ ያደርጋል ማለት ነው። ኦር ደግሞ ቶሎ ብለን ዳታን ቶሎ ብሎ እንድናይ ያስችለናል ማለት ነው። ነገር ግን በጣም ስኪውድ የሆነ ዴታ ካለ ቴብል ላይ ይሄን አይነት ችግር ልናይ እንችላለን። እዚህ አይዲ አንደኛው አይዲ አንድ ሮ የሚመልስ ከሆነ ሌላኛው አይዲ ደግሞ 10,000 ሮ የሚመልስ ከሆነ ይሄ ስኪውድ ስለሆነ እንደዚህ አይነት ቴብሎች ላይ የፓራሜትር ስኒፊንግ ተጠቂ የሆኑ ፕላኖች እናያለን ማለት ነው። ወደ ዴሞ መሄድ እንችላለን። ያዘጋጀው ስቶር ፕሮሲጀር አለ። ፕሮዳክት አይዲን ሰፕላይ ስናደርገው ከዛ ፕሮዳክት አይዲ ጋር የተያያዙ ሴልስ ኦርደር አይዲ፣ ሴልስ ኦርደር ዲቴይል አይዲ፣ ካሪየር ትራኪንግ ነምበር፣ ኳንቲቲ፣ ፕሮዳክት አይዲ እና ዩኒት ፕራይስን የሚያሳይ ስቶር ፕሮሲጀር ነው። ለምሳሌ የፕሮዳክት አይዲ 800ን ኢንፎርሜሽን አሳየን ካልነው በዛ መሰረት ያሳየናል ማለት ነው ይሄ ስቶር ፕሮሲጀር። ሶ ክሬት ኦርደር ያልኩት በኋላ አንዳንድ ሶሉሽኖችን ስናይ እንትን ለማድረግ በቀላሉ ኤዲት ለማድረግ ነው። ክሬት ስቶር ፕሮክ ብላችሁ መጻፍ ይቻላል። ነገር ግን ክሬት ኦር አልተር ካላችሁ ከሌለ ክሬት ያደርገዋል፣ ካለ ደግሞ አልተር ያደርገዋል። መለወጥ ብቻ ነው ማለት ነው ያለውን። ሶ ይሄን ስቶር ፕሮሲጀር ዴቨሎፕ አደረግን። እዚህ ቴብል ላይ ያለውን ዴታ ዲስትሪቢዩሽን እንመልከት። ፓራሜትር ስኒፊንግ ችግርን ሲሙሌት ለማድረግ በቀላሉ የዴታ ዲስትሪቢዩሽኑ ምን ይመስላል የሚለውን አይተን በጣም ብዙ ያለበትና ትንሽ ያለበትን ረን ስናደርግ ያኔ ማየት እንችላለን። ለምሳሌ እዚህ ቴብል ላይ ሴልስ ኦርደር 870 4688 ሪከርዶች አሉ፣ ከሱ ጋር የተያያዘ ኦርደሮች አሉ ማለት ነው። ዝቅተኛውን ደግሞ ስናይ ኦርደር አይዲ ፕሮዳክት አይዲ 897 ሁለት ብቻ ኦርደር ነው ያለው ማለት ነው። ሶ ይሄንን እዚህ ጋር አምጥቼ ማየት እንችላለን። 870 እነዚህ በጣም ብዙ ሪከርድ ያላቸው ናቸው። 927 ምናምን ፕሮዳክት አይዲዎች ትንሽ ሪከርድ ነው ያላቸውና ይሄን ችግር ለማየት እስኪ 870 እና 897ን ተጠቅመን ምን አይነት ፕላን ያዘጋጅና ችግሮች ይፈጥራል ወይ የሚለውን ለማየት እንሞክራለን። እዚህ ጋር ያለው ዴታ ትንሽ ስለሆነ ብዙ አይነት ችግር አናይም፣ ወይም በጣም ትልቅ የሆነ ስለሆነ ሳናይም፣ ነገር ግን በጣም ሚሊየንስ ኦር ቢሊየንስ ሪከርድ ያላቸው ላይ በትክክል ችግር እናያለን። ሶ ፓራሜትር ስኒፊንግ አለ የለም የሚለውን ለማየት ነው እንጂ ትልቅ የሆነ ስለሆነ ኖሮ እሱን እንትን ማለት አይደለም የምናየው ማለት ነው። ሶ 897 በጣም ብዙ ሪከርድ ያለው ነው። ሁለት ሪከርድ ያለው ነው፣ ትንሹ ነው። 870 ደግሞ 4688 ያለው ነውና ሚሞሪ ላይ ምንም አይነት ፕላን ምናምን ኖሮ ያንን እንዳይጠቀም ይሄንን ኮማንድ ይሄን dvcc free pro cache የሚለውን ካሽ ላይ ያለን ማንኛውም ካሽ የተደረገን ፕላን ምናምን ዲሊት ያደርግልናል ማለት ነው። ካለ ያንኑ ነው እዚህ ጋር ይሄን ስንል ኤኒ ፕሮዳክት አይዲ ተጠቅሞ ሪከርድ የተደረገ ፕላን ካለ እሱ ነው የሚጠቀመው ማለት ነው። ሶ አሁን ምንም አይነት ፕላን የለም። ሶ ሌትስ ራን 897 ረን እናርገው። ሁለት ብቻ ነው ያለው ብለናል። ሶ ሁለት ሪከርዶች አመጣለን። ምንም ፕላን ተጠቀመ? ኢንዴክስ ሲክን ተጠቀመ? ፕሮዳክት አይዲ ላይ ኢንዴክስ ክሬት አድርግ ያለውኝና ሴልስ ላይ ሴልስ ኦርደር ዲቴይል ላይ ይሄ ኢንዴክስ አለ፣ ፕሮዳክት አይዲ ኢንዴክስ አለና እሱን ኢንዴክስ ተጠቅሞ እዚህ ጋር ፕሮዳክት አይዲ ብቻ ስለሆነ ሌሎችን የቀሩትን ኮለምኖች ብዙ ኮለምን ነው እዚህ ጋር ሊስት ያደረግነው። ሴልስ ኦርደር አይዲ፣ ሴልስ ኦርደር ዲቴይል አይዲ እንደዚህ 1 2 3 4 ይሄኛው ራሱ ነው። 5 ሌሎችን ተጨማሪ ኮለምኖች ለማምጣት ኪ ሉክአፕ ያደርጋል። ወደ ፕራይመሪ ኪ ሄዶ ከዚህ ፕሮዳክት አይዲ ጋር አሶሲኤትድ የሆኑ ሪከርዶችን ፑል ያደርጋል ማለት ነው። ሶ ይሄን ፕላን ተጠቅሞ ዴታ ሪትራይቭ አደረገ። ይሄ ፕላን ጥሩ ፕላን ስለሆነ ኢንዴክሲክ እና ኪ ሉክአፕ ያለው ፕላን ሆኖ በቀላሉ ከ1 ሚሊ ሰከንድ በታች በሆነ እንደምታዩ 0 ነው የሚያሳይ 1 ሚሊ ሰከንድ በታች በሆነ ቶሎ ዳታ ሪትራይቭ አድርጎልናል ማለት ነው። አሁን ችግሩ ለዚህኛ የተጠቀመውን ፕላን ለዚህኛ ይጠቀማልና እንደምታዩት ቅድም እንደተጠቀመው ኢንዴክሲክ እና ኪ ሉክአፕ ነው ለዚህኛውም የተጠቀመው። ይሄ ማድረጉ ጥሩ ሊሆን ይችላል። እናንተ ቴብሉ ላይ ያለውን ዳታ ዲስትሪቢዩሽን እና ችግር በሚኖርበት ጊዜ እንደዚህ ስታዩ በዚህ ምክንያት ነው ብላችሁ አናላይዝ እንድታደርጉ ነው እንጂ ይሄኛው 7 ሚሊ ሰከንድ ማለት በጣም ፈጣን ነው፣ ምንም ችግር የለበትም። ነገር ግን ይሄም ፕላን የተጠቀመበት ምክንያት ይሄኛው ፕላን ካሽ ስለተደረገ ነው አስቀድሞ። ይሄኛው ፕላን
ኢንዴክሲክ እና ኪሉካፕ ተጠቅሞ ነው ዴታ ሪትራይቭ ያደረገውና ለሁለት ሪከርዶች አሁን እዚህ ጋር 4600 እንደምታዩት እዚህ ጋር 4688 ሪከርዶችንም ፑል ለማድረግ ተመሳሳይ የሆነ ፕላን የተጠቀመው። ምናልባት ሌላ የተሻለ ፕላን ኖሮ ይሄኛው እንደምታዩት 7 ሰከንድ ነው የተጠቀመው ሚሊ ሰከንድ ነው የተጠቀመው። ነገር ግን የተለየ ፕላን ተጠቅሞ ደግሞ ፈጣን የሆነ ኢዘር ኢንዴክስ ሊሆን ይችላል። ኢንዴክሲክ ሁሉ ጊዜ ፈጣን ላይሆን ይችላል። አንዳንዴ ስካን ፈጣን ሊሆን ይችላል ከሲክ ሶ ሲክል ሰርቨር ያዋጣኛል የሚለውን ነው የሚመርጠው። ሲክ ጥሩ ነው፣ ነገር ግን ሁል ጊዜ ኢንዴክሲክ የሚል ነገር ስላያችሁ ሁል ጊዜ ፈጣን ነው ማለት ላይሆን ይችላል። ሶ አሁን ይሄኛውን ከሜሞሪ ላይ ኢሬዝ ላድርገውና መጀመሪያ እስኪ ይሄኛውን ረን ላድርገው። ተመሳሳይ ቅድም ያየነው ኢንዴክሲክ እና ኪሉካፕ ነበር። አሁን ተመሳሳይ ነገር ነው የሚያሳየኝ እና የተለየ ፕላን ይዞ መጣ። ሌሎችንም ግራብ ለማድረግ እነዚህ 5 ኮለመኖችንም ግራብ ለማድረግ ብዙ ሪከርድ ስለሆነ እያንዳንዱን ኪሉካፕ ተጠቅሜ እየተመላለስኩ እንትን ከምል ብሎ ስካን የተጠቀመው ፕራይመሪ ኪውን ስካን ያደረገው። ምናልባት ትልቅ ቴብል ቢሆን ስካን አያወጣኝም ብሎ የቀደሙን አይነት ፕላን ሊጠቀም ይችላል። ሶ ኢት ዲፔንድስ ያለን ሮ ብዛት፣ ኮለም እናረጋቸው ኮለምኖች ብዛት፣ ያለን ኢንዴክስ ምናምን ዲተርሚን ያደርጋል ፕላን ዴቨሎፕ ሲያደርግ ሲኩዌል ሰርቨር። ሶ እዚህ ጋር እንደምታዩት የፓራሜትር ስኒፊንግ ችግር ቅድም እንደነበረ ያየ ነው። ይሄኛውን ረን ስናደርግ ለዚህኛውም ተመሳሳይ ኢንዴክሲክ እና ኪሉካፕ ነበር የተጠቀመው። አሁን ደግሞ ክሊር አድርገ ነው ፕላኑ ለዚህ ለትልቁ ወደ 5000 ሪከርድ የሚጠጋውን ለሚያመጣልን ደግሞ ረን ስናደርገው አይ ስካን ነው የሚያዋጣኝ ብሎ ስካን መረጠ። ፕራይመሪ ኪውን ስካን ባደርግ ይሻለኛል ብሎ ሲመርጥ ነው ያለን። ፕሮብለም ኢዝ ሁለት ሪከርድም ለማምጣት ስካን ብትጠቀም ይሻለኛል ብሎ በተመሳሳይ መልኩ ሊጠቀም ይችላልና ያ ነው ፓራሜትር ስኒፊንግ የምንለው። ሶ አሁን እንደምታዩት ቅድም ኢንዴክሲክን ተጠቅሞ ይሄኛው ከ1 ሚሊ ሰከንድ ኦልሞስት 0 በሚባል ሚሊ ሰከንድ ምናልባት ናኖ ሰከንድ ምናምን ነው ዴታ ሪትራይቭ ያደረገው። አሁን ግን 8 ሚሊ ሰከንድ ፈጅቶበታል። ምን ስለተጠቀመ ለዚህኛው ብሎ ዴቨሎፕ የሆነው ፕራይመሪ ኪውን ስካን የማድረግ ፕላን እሱን ስለተጠቀመ ከፍ ያለ ታይም ሲወስድ እናያለን። እና ብዙ ጊዜ እንደዚህ ኮምፕሌክስ የሆኑ ጆይኖች ኖረው ብዙ ዴታ ሪትራይቭ ምናምን የሚያደርግ ሲሆን ይሄ እንደዚህ አይነት ፕላን ከ30 ሰከንድ በላይ ምናልባት ሚኒትስ ሊወስድ ይችላልና ታይም አውት ምናምን ኖሮ በቃ እንደ ይሄ ችግር አለበት ምናምን ሪዞልቭ አድርጉ ተብሎ ልትጠየቁ ትችላላችሁ ማለት ነው። ያሆነበት ምክንያት የፓራሜትር ስኒፊንግ ችግር ስላለ ለአንዱ ጥሩ ነው ብሎ ያሰበውን ፕላን ለሁሉ ለመጠቀም መሞከሩ ነው። መልሰን ይሄኛውን አጥፍተን ረን ብናደርገው ኪሉካፕ እና ኢንዴክሲክ ነው የሚጠቀመው። ለዚህኛውም ኪሉካፕ እና ኢንዴክስ ተጠቅሞ በቀላሉ ዴታ ሪትራይቭ ያደርጋል። ይሄ ኪሉካፕ ሲጠቀም ኦልሞስት 0 ሰከንድ ነው። ይሄኛውም የተሻለ ፕላን ነው ያለው። እንደምታዩት ቅድም ልብ ካላችሁ ወደ 17 ሰከንድ ምናምን መሰለኝ 19 ሰከንድ አካባቢ ነው። ምናልባት ደጋግማችሁ እንትን ስትሉት ካሽ የተደረገ ምናምን ሲሆን ሊቀንስም ይችላል። ሌሎች ረን የሚያደርጉ ነገሮች ምናምን ካሉ ዌይቶች ምናምን ካሉ ሊጨምር ይችላል። አሁን እንደምታዩት 17 ነበር 29 ያለ። አሁን ሶስተኛ ስናደርገው ተወሰነ ዲፈረንስ 18 ምናምን ልታዩ ትችላላችሁ። በኢንዴክሲክ በስካን በኢንዴክሲክ ምናልባት ፈጣን ሊሆን ይችላል። ኦልሞስት 14 ሰከንድ ነው የወሰደው። ኦልሞስት 10 ሰከንድ ነው አሁን የወሰደው። ሶ እናንተ ይሄኛውን ኢንዴክስ ተጠቅሞ ዳታ ሪትራይቭ ቢያደርግ የተሻለ ነው ብላችሁ የምታስቡ ከሆነ በዛ መሰረት ስቶር ፕሮሲጀራችሁን አሻሽላችሁት የተሻለ ሪዛልት እንዲያሳይ መስጠት ይችላል። ሶ ወደ ሶሉሽኖቹ ስንመጣ እንደዚህ አይነት የፓራሜትር ስኒፊንግ ችግር ስሎውነስ የሚያስከስትና ታይም አውት ምናምን የሚያስከስት ከሆነ በብዛት የሚመከረው ኦፕሽን ሪኮምፓይል መጠቀም ነው። ኦፕሽን ሪኮምፓይል የሚል ስናስገባ ለእያንዳንዱ ፓራሜትር ለዛ ፓራሜትር የተሻለ ነው የሚለውን ፕላን ይዞ ብቅ እንዲል ያደርገዋል ማለት ነው። ኦፕሽን ሪኮምፓይል አድርግ ስለው ለ897ም ለብቻው አንድ ፕላን፣ ለ87
ለብቻው አንድ ፕላን ይዞ እናያለን ማለት ነው። ለምሳሌ ይሄንን ፍሪ ላድርገውና ሁለቱን ረን ላድርግ። ቅድም ሁለቱን ረን ስናደርግ ተመሳይ ኢዘር ሲክ ነው ሲጠቀም የነበረው ወይ ስካን ነው ሲጠቀም የነበረው። አሁን ግን ሪኮምፓይል ስላልነው ለዚህም ለብቻው የተሻለ የሚለውን ፕላን ምናልባት ተመሳሳዩንም ሊጠቀም ይችላል አንዳንዴ። ለምሳሌ ሌላ ብንለውጥ እዚህ ጋር 876 ብንል የዚህኛውን ሊጠቀም ይችላል። ነገር ግን የተሻለ አለ ብሎ የሚያስበውን የተለያየ ፕላን ሊጠቀም ይችላል ማለት ነው። እዚህ ጋር እንደምታዩት ለዚህኛው ሲክ ብጠቀም ፈጣን ነው ብሎ ሲክ ተጠቅሞ ነው እንትን ያደረገው። ለዚህኛው ግን ስካኑ ነው የተጠቀመው ማለት ነው። ሶ ኦፕሽን ሪኮምፓይል በዚህ መልኩ የፓራሜትር ስኒፊንግ ችግር ኖሮ ስሎውነስ ምናምን ሲኖር ሪዞልቭ ሊያደርግ ይችላል። ሌላኛው አማራጭ ወይም ሌላኛው መፍትሄ ሊሆን የሚችለው ኦፕቲማይዝ ፎር ብለን ጥሩ ፈጣን የሆነውን ፕላን አሁን ለምሳሌ እዚህ ጋር 897ን ስንጠቀም ኢንዴክስ ሲክን ነው የተጠቀመው። ኢንዴክስ ሲክ መጠቀሙ ፈጣን እንዲሆን አድርጎታል። እዚህ ጋር ለምሳሌ ቀደም ወደ 10 ሁላ አይተናል። ይሄኛው በኢንዴክስ ሲክ እስከ 10 ሚሊ ሰከንድ አይተናልና አንዳንዴ ሂውጅ የሆነ ዲፈረንስ ልታዩ ትችላላችሁ። ሶ በዚህ አይነት ሁኔታ የ897ን ፕላን ይሄኛውም እንዲጠቀም ከፈለግን ምን ብለን ልነግረው እንችላለን? ሲክል ሰርቨርን ማንኛውም የተለያየ አይነት ፓራሜትር ቢሰጥህም ለዚህኛም የተዘጋጀውን ፕላን ተጠቀም ማለት እንችላለን። እንደዚህ ስንለው ለዚህም ሌላ ብንጨምርም ሌላ ኤኒ ፒክ አድርገን እዚህ ጋር 707 ብንጠቀምም ለዚህ የሚጠቀመውን ፕላን ሲጠቀም እናያለን ማለት ነው። ሁለቱን ረን ብናደርግ ተመሳሳይ ፕላን ነው ተጠቅሞ የምናየው። ኢንዴክሲክ እና ኪሉካፕ ኪሉካፕ ተጠቅሞ እናያለን። ምንድነው የተጠቀመው ኩዌሪ የሚለውን ብታዩ እዚህ ጋር ይሄኛ ያስቀመጥነውን ኩዌሪ ሂንት ኦፕቲማይዝ ፎር ለዚህኛው ፕሮዳክት አይዲ የሚል ተጠቅሞ እናያለን ማለት ነው። ሶ አንዳንድ ስቶር ፕሮሲጀሮች ስሎ ሲሆኑ ሪኮምፓይል አድርገዋቸው ምናምን ይባላልና ያ ሲሆን ሲፈጥኑ ደግሞ መልሰን እናያለን። ይሄ ስሎነስ ኦር ታይም አውት መሆኑ ምናምን ሲጠፋ እናያለንና ይሄ የሆነበት ምክንያት ሪኮምፓይል ከሆነ በኋላ ለምሳሌ ለ87 የ897ን ይጠቀም ከነበረ አሁን ሪኮምፓይል አድርገው ስላልን አዲስ ፕላን አዘጋጅ እንደማለት ነው። 87ን ረን ሲያደርጉ ኔክስት ለ87 አሪፍ የሆነውን ወይም ደግሞ ኤኒ አይዲ ለዛ አይዲ አሪፍ የሆነውን ፕላን ዴቨሎፕ አድርጎ መጠቀም ይጀምራል ማለት ነው። በዛ ምክንያት ያ ስሎነስ ሊሄድ ይችላልና አንዳንዴ ሪኮምፓይል አድርጌው ነው ትክክል ማለት ስሎነሱ የጠፋው ምናምን ካሉ በዚህ ምክንያት ነው። ግን ደግሞ ያ ነገር ሁሌ ቋሚ ላይ ሆነ ይችላል ያ ሶሉሽን ማለት ነው። ምናልባት አንድ ሰው ይሄንን ረን ቢያደርግ ፍሪ ፕሮካሽ ረን ቢያደርግ የዚህኛው ፕላን ሊጠፋ ይችላልና ኔክስት ላይ ይሄን ረን ቢያደርጉ የዚህን ለዚህ መጠቀም ይጀምራል ማለት ነው። ወይም ደግሞ ሰርቨሩ ሪቡት ከሆነ ሜሞሪ ላይ ያለ በሙሉ ካሽ የተደረጉ ፕላኖች ምናምን ፍለሽ ይደረጋሉ፣ ይጠፋሉ። በዛ ምክንያት ተመልሶ ያ ችግር ሊያጋጥመን ይችላል። ሶ እንደዚህ አይነት ነገር በሚኖርበት ጊዜ እንደዚህ የሪኮምፓይል እና ኦፕቲማይዝ ፎር የሚለውን አማራጭ መጠቀም በተለይ ይሄኛው አሪፍ መፍትሄ ከሆነ ኦፕቲማይዝ ፎር ብለን ቤስት የሆነ ፕላን ኖሮ የዛን ፓራሜትር ቫሉ ተጠቀም ማለት ከቻለን በጣም አሪፍ ይሆናል። ነገር ግን አንዳንዴ ኦፕሽን ሪኮምፓይል ብቻውን ምን ችግር ሊኖር ይችላል? ፕላኑ ለምሳሌ ረጅም ታይም የሚፈጅ ከሆነ ሪኮምፓይል ማድረጉ ሁልጊዜ ብዙ የሲፒዩ ታይም እንዲወስድ ያደርጋል። በጣም ፈጣን ካልሆነ የስቶር ፕሮሲጀር ወይም የኩዌሪ ሪኮምፓይል ኤቭሪ ሚሊ ሰከንድ ኦር በሰከንድ 1000 ጊዜ ረን የሚያደርግ ኩዌሪ ከሆነ ሪኮምፓይል በትክክል የሲፒዩ ላይ ኢምፓክት ሊያሳይ ይችላል። ሲፒዩ ከፍ እንዲል ሊያደርገው ይችላል። ይሄኛውን ካልነው ግን ኦፕቲማይዝ ፎር የሆነ ፓራሜትር ካልነው የሆነ ቫልዩ ካልነው ግን ያንን ፕላን ብቻ ስለሚጠቀም አዲስ ፕላን ላዘጋጅ ብሎ ሲፒዩ ታይም አይወስድም ማለት ነው። ሶ ፓራሜትር ስኒፊንግ ይሄን ይመስላል። በዚህ መልኩ ሪዞልቭ ልናደርገው እንችላለን ማለት ነው።